እኮ አፈቅርሻለሁ። ወንድና ቤስት ፍሬንድ መሆን ይችላሉ? አዎ ይችላል። ይችላሉ? አዎ። ቤስት ፍሬንድ አለሽ? አዎ። ፍቅረኛስ? አይ የለኝ። እሺ ቤስት ፍሬንድሽ ፍቅረኛ አለ? አይ የለም። እሺ ቤስት ፍሬንድሽ ጋር ደውይና አፈቅርሃለሁ በይው። ከዛው ምን እንደሚልሽ አብረን ያለን። እሺ እሺ ግን ምን የሚልሽ ይመስልሻል? አይ አላውቅም። ቻይ ሞክር። እሺ እንሞክር። ማይ ፋሚሊ ላይክ ሼር ኮፒ ሊንክ ያረጋችሁ አካውንት እንዴት ነው? ቆይ ግን ቤስት ፍሬንድ ጋር ደውዬ እኔ አሁን አፍቅርሻለሁ ማለት እሺ ነው የሚለው ሰው ማለት ነው? ምንድነው ነገሩ? አንተ በጣም እንዴት ነህ? አሎ ደህና ነህ? አሎ ምን አባው ነው የጠፋው? አረግ እንደናችሁ ይሁንሽ እንዳልናገርሽ ነው እንደዚህ እንዳልናገርሽ ወይ ለምን ደወልሽ? ናፍቀኝ በጣም ነው እንደናፍቀሽ። ግን አሁን ለሆነ ነገር ፈልጌ ነበር። እወዳለሁ። እኔም እወድሻለሁ። ምን ፈልገሽ? አፈቅርሃለሁ። አይ እንደሱ ማለት ሳይሆን ያው ቁም ነገር ነው። አፈቅራለሁ። አፈቅራለሁ? አዎ ማለት አፈቅራለሁ ነው። የምሬን ነው። አፈቅራለሁ። ኧረ በእናትሽ እንዳትያችሁኝ። የእውነት እነግርሃለሁ ብዬ ፈርቼ ስለነበር ነው እንጂ ከበፊት ጀምሮ ነበር አፈቅረኝ ነበር። ቃላጠር የምሬን ነው። በዚህ ቀልደን እንዴ እናንተ እንደዚህ አውርተን እናቅ ነበር? አይ የምሬን እኔም እኮ አፈቅርሻለሁ ግን አላ መናገር ነው። እኔም አፈቅርሻለሁ ግን አላ በስመ አብ ማለት የምሬን ነው። ፈርቼ ምናምን እኮ ነው አላ ወይኔ ጌታ እንዳትርቂ ምናምን ብዬሽ ነው እንጂ እኮ እነግርሻለሁ ብዬሽ ነበር። እሺ እሺ። አሁን የት ነህ? ሀያት ነኝ። ሀያት ደርሳች። በቃ መጣሁ። እንትን ስሚ ወይዬ ስትመጪ ደግሞ ያኛውን የምወደው ነገር ደስ ይለሽ። እሺ አባቴ እሺ። እንዳትረሺ እሺ። ኧረ ደስ አላት። የምር ልብስ ስሜት አለሽ? በጣም ማይ ፋሚሊ እንግዲህ ተጀምሯል ማጣበስነት። ግን ቆይ ምንድን ነው የሚወደው? ፒዛ በጣም ነበር የሚወደው። ለዛ ፒዛ